አሰራሮችን ደግሞ ሁሌ እኮ አንድ ሰው ሲመጣ ኮፒ እናደርጋለን። ጥሩ ነው። አንድ ሰው በተሻለ ካምፓኒውን ሲያዘምን እኔ ዝም ብዬ አላየውም። ካርፎር በሚሰራበት ሲስተም ሌሎቹም እንዴት ነው የሚሰራው ብለው ጠይቀው ሌሎቹም አዶፕት ያደርጋሉ። ሲስተም ሲኖር ደግሞ ካምፓኒዎች እየዘመኑ እያደጉ ይሄዳሉ ማለት ነው። እነዚህ ጥሩ ትሩፋቶች ናቸው። አገራችን ወደ ማዘመን አገራችን ወደ ማሳደግ እንግዲህ ኢትዮጵያ በጣም ትልቅ ኢኮኖሚ ያላት በአፍሪካ 5ኛ አካባቢ ያለች ኢንተርምስ ኦፍ ኢኮኖሚ ሀገር ነች። ይሄንን በጣም ኢንፎርማል ለሆነ ኢኮኖሚ ብቻ መተው አንችልም። ህዝባችን ገና በዛም ብዙ ነገር ይፈልጋል። ኦልሞስት 70% አካባቢ የሚሆነው ህዝብ ወጣት ነው። ወጣት ደግሞ ፍላጎቱ በጣም ብዙ ነው። ኬንያ ያሉ ወጣቶች የሚያገኙትን ነገር የኢትዮጵያ ወጣቶች ማጣት የለባቸውም አፎርዴብል በሆነ ሁኔታ። እነዚህ ትሩፋቶች ጥሩ ናቸው ብዬ አምናለሁ። ጥሩ በጣም ይሄ አይ ቲንክ ከዚህ ጋር ተያይዞ አንዱ የነበረው የካፒታል ማርኬት ሞር ኢንትሮዲዩስ እየተደረገ የተወሰነ ሪሰንትሊ ሊስት የተደረጉም ድርጅቶች በዛ በኩልም መሸጥ የጀመሩ አሉና ብዙ ጊዜ አንተ የምታነሳው ምንድነው እንደ ኢቨንት ወይም እንደ አናውንስመንት ሳይሆን የካፒታል ማርኬት ማይንድ ሴት ነው ብለህ ተደጋጋሚ ታነሳለህ እና ያ ምን ማለት ነው? ኢትዮጵያ ውስጥ አንድ የተለመደ ነገር አለ። ከዚህም በፊተኛው ፖድካስት አውርቼው ነበረ መሰለኝ። እኔ የማልወደው ቃል አለ፣ ኦነር የሚባለው ነገር ትክክል ስለማልሆን። አሁን ለምሳሌ አንድ ካምፓኒ ቢኖር ከበደ የዚህ ካምፓኒ ኦነር ነው። እኔ ትክክለኛ ዴፊኒሽን ነው ወይም ትክክለኛ መጠሪያ ነው ፋውንደር ቢባል ይሄ ኦነር የሚለው ነገር ከምን ገድቦናል መሰላችሁ? ትንሽ ፓያለች ትንሽ ካምፓኒ ያለች እኔ የፈጠርኳት ጥጋው ከመጣ ይወስድብኛል፣ ኦነር መሆኔ ሊቀር ነው፣ እንትና ከመጣ ይወስድብኛል አልና ሁላችንም በጣም ትንሽ ፓይ ስናሳድድ ቁጫል። አገሪቱ መጨረሻ ላይ የትናንሽ የጎጆ ኢንዱስትሪዎች አገር ሆነች። ግን ኦነር የሚለው ቀርቶ ፋውንደር የሚለው ነገር ቢመጣ እኔ ፋውንደር ነኝ የጀመርኩትን ነገር ደግሞ ሌሎች ሰዎች ቢያስቀጥሉት እንትና ይመጣ እኔ የሌለኝን ነገር እሱ ያሳካልኛል፣ ገንዘብ ከሌለኝ ገንዘብ ያመጣልኛል፣ ካፓሲቲ ከሆነ ካፓሲቲ ያመጣልኛል የሚለው ነገር በተዳረሰው ቁጥር ወዴት እንሄዳለን? ትንሽ ፓይዋን 100% ከመያዝ ትልቁም ፓይ 10% ቢይዝ ይሻለኛል። አሁን ብዙ ጊዜ እንደምንለው ቢልጌት የማይክሮሶፍት ስንት ፐርሰንት በጣም ትንሽ ፐርሰንት ነው ያለው። አሁንም ሲወራ ግን ፋውንደሩ ነው እየተባለ ነው። በዛ መልኩ ነው አስተሳሰባችን መቀረጽ ያለበት። ማይንድ ሴታችን ከኦነርሺፕ አንድ ነገር ከመያዝ አብሮ ወደ ማደግ ነገሮችን ወደ ማሰባሰብ ሪሶርሶችን ወደ ማሰባሰብ እና በትልቅ ስኬል ወደ መስራት መሄድ መቻል አለብን። ትናንሽ ነገሮች ያስፈልጋሉ። ማዌን ፓፕ የሚባሉ የትም ሀገር አሉ። ግን አገር የሚያደርገው ትልቅ ካምፓኒ ነው። ለምሳሌ እንደው ሁላችንም የምናውቃቸው ቦይንግ፣ ኤርባስ ምናምን የሚባሉ ካምፓኒዎች በአንድ ሰው ምናምን የሚሆኑ ነገሮች አሉ። እኔ እንዲያውም እዚህ የኢትዮጵያ አንተርፕረነርሺፕ የሚጽፉ ሰዎች ምናምን ላይ አንድ ትልቅ እንትን አለኝ፣ ተቃውሞ አለኝ። ኦፊሻል የምናገረው ሁሉም ሰዎች እነሱና ሁሉም ሰው አንተርፕረነር ነው መሆን ያለበት፣ መቀጠር የለበትም ምናምን። ሲጀመር ይሄ አነጋገሩ ራሱ ፋክትፉልነስ ይጎለዋል።